አንድ ፎሬክስ ትሬደር ስኬታማ ለመሆን የሚያስፈልጉ ዋና ነገሮችን አንድ ቦታ ላይ ቢያገኝ ምን ያህል ገንዘብና ምን ያህል ጊዜን መቆጠብ እንደሚቻል ታውቃላችሁ? እንግዲያውስ ይህንን ዌብሳይት እንጠቁማችሁ። ማኒ ፖፕ ፎሬክስ አካዳሚ። ሰላም የፖፕ ትሬደር ቤተሰቦች እንደምን አላችሁ? አለሁላችሁ። እንግዲህ ዛሬ ደግሞ በዩቲዩብ በአራተኛ ቪዲዮ መጥቻለሁ ማለት ነው። ይሄ ቪዲዮም በመጀመሪያ ስለ ቀድሜ የሰራሁት የዌብሳይቱ ላይ ብዙ አፕዴቶች ምናምን አድርጌያለሁ። የተለያዩ ነገሮችን ቦክስ የመጣችሁ መጠይቃችሁ ነበር። እዚህ ኮሜንት ላይ ማስቀመጣችሁ ነገር አለ እና ዌብሳይቱ ላይ የትኛውን የዩቲዩብ ቪዲዮ እያየን ነው ፎሬክስን የምንማረው ምናምን ያላችሁ ብዙ ጥያቄዎችን የጠይቃችሁ ነበረ እና ያንን በተመለከተ ብዙ ነገሮችን አፕዴት አድርጌያለሁ። እነሱም ሳይሆን ስለ ፎሬክስ ያሉ መዝገበ ቃላቶችን ቢያንስ ከ100 በላይ መዝገበ ቃላቶችን ምናምን አስቀምጫለሁ። ከዛ ባለፈ ደግሞ አስተያየትም ካላችሁ ዌብሳይቱ ላይ አስተያየት መስጠት ትችላላችሁ እና በመጀመሪያ እንዴት ዌብሳይቱን እናገኛለን የሚለውን ነገር እዚህ ዲስክሪፕሽን ላይ አስቀምጣለሁ። የቲክቶክ ላይ ቴሌግራም ቻናል ላይ አስቀምጣለሁ እና ስትሬት ከክሮም ላይም ገብታችሁ ማግኘት ትችላላችሁ ማለት ነው። በመጀመሪያ ምን እናደርጋለን? ስልካችን ላይ ወደ ክሮም እንገባለን። ስልካችን ላይ ወደ ክሮም እንገባና ማኒ ፖፕ እዚህ ጋር ቀርሞ ስላለ ነው ማኒ ፖፕ አንድ እንልና ዶት ኔት ይላላችሁ እና ስትሰርቹ ይሄንን የመሰለ ኢንተርፌስ አመጣላችኋል ማለት ነው። ይሄም ማለት የማኒ ፖፕ የፎሬክስ አካዳሚ የሚል ዌብሳይት ነው። እዚህ ጋር ነው ኖርማል እንትኑ የሚጀምረው። ይሄ እዚህ ጋር ቀድሜ ቴሌግራም ቻናል ላይ ከ1100 በላይ የነበረው የቴሌግራም ቻናል ላይ ማናጅ ማድረግ ስላልቻልኩኝ እዚህ ጋር ማስቀመጥ እንትኑ አዲስ ቴሌግራም ቻናል የቱ ጋር እንደምትቀላቀሉ እና ሊንክ አስቀምጬላችኋለሁ። ከዛ በታች ደግሞ ኦንላይን ስራ ሰርታችሁ ፎሬክስ ለመጀመር የምትፈልጉ ልጆች $1 እስከ $5 መስራት ትችላላችሁ ማለት ነው። ከዛ ባለፈ ኖርማል እዚህ ጋር ነው ላፕቶፕ የሚጀምረው። እናንተ ጋር በስልካችሁ በላፕቶፕም እንትን ማለት ትችላላችሁ። ግን ትንሽ በስልክ ላይ ሰው ሳይዙ ጠበብ ስለሚል ምን ታደርጋላችሁ? በጎን ሶፍት ሰረዛን ከላይ እንትን ሶፍት ሰረዝ ሲናኩና ምን ታደርጋላችሁ? እዚህ ጋር ዲስክቶፕ ሳይዝ የምትለውን ታደርጋላችሁ። ዲስክቶፕ ሳይዝ ታደርጉ ኖርማል በላፕቶፕም በስልክም ሳይዝ ሆነላችኋል ማለት ነው። እና እንዲህ ታደርጉ ኖርማል ዌብሳይት ያለውን ሙላት ታያቀሙን ቁጭ ልላችኋል። ሳይዙ በጣም ለላፕቶፕም ለስልክም ነው የሚሰራው ነገሮችን በደንብ ገጽ ነው እንድታይላችሁ ማለት ነው። እንደዛ ብታደርጉ የተሻለ ሁኔታ ይታያችኋል ብዬ ማሰብ ነው። ግን ያው ኖርማልም እንዳለው መጠቀም ትችላላችሁ። ያው ቲክቶክ ላይ ባለው ሊንክ ስትገቡ ትንሽ ወደዛ ለመቀየር ትንሽ ያስቸግራችኋልና እዛው ላይም እንዳለው መጠቀም ትችላላችሁ። እና እንደገባችሁ ምን አለ ይኸው አገልግሎት ብዙ ስለ ፎሬክስ ትምህርት ብቻ ሳይሆን የተለያዩ ነገሮች ለምሳሌ አሁን የፒኤችፒ ኤክስቼንጅ ምናምን ከፈለጋችሁ አንድ ፕላትፎርም ነው ያላችሁ። አሁን ስለሷ ከዚህ ቀደም ባለው ቪዲዮ ላይ ሰርቼ ነበረ። አሁን ደግሞ ያንን አፕሊኬሽን ያው ኖርማል አፕሊኬሽኑ ስለሌለ ምን ማድረግ ትችላላችሁ ማለት ነው። እዚህ ዌብሳይቱ ላይ ሊንክ አለ። እዚህ ጋር ምን ይላል? የፒኤችፒ ኤክስቼንጅ ለምትፈልጉ ልጆች ምናምን ቢያስቀምጫለሁ። ያንን ሊንክ እየገባችሁ የነካችሁ መጠቀም ትችላላችሁ። ዌብሳይትም ማድረግ ትችላላችሁ። ከዛ ባለፈ ደግሞ ኖርማል አፕሊኬሽን አድርጌ መጠቀም ፈልጋለሁ ካላችሁ ዌብሳይት ውስጥ ይሄንን ሊንክ ነክታችሁ ከገባችሁ በኋላ ከላይ ቀደም እንዳልኳችሁ ከላይ ሶስት ሰረዛለች ክሮም ውስጥ እሱን ትነኩና ዳውንሎድ የምትላለች አዶም ስክሪን ትነኩና አድ ስታደርጉ ኖርማል አፕሊኬሽን ሆኖ ስልካችሁ ላይ ቁጭ ይላል ማለት ነው። የራሴ ቪዲዮዎች አሉ፣ ቪዲዮዎችን ማየት ትችላላችሁ። ከዛ ባለፈ ደግሞ ሰርች ስታደርጉ እዚህ ጋር የቴሌግራም ላይ ለብቻ ለምሳሌ አሁን ፍሪ ቻናል አለ፣ ቪአይፒ ቻናል አለ። ቪአይፒ ቻናል ማለት ተመዝገባችሁ ለብቻ በሳምንት 2 ቀን ኮርስ የምትወስዱበት ነው። ያም ማለት ለምሳሌ አሁን የራሴን ጊዜ ሰጥቼ ለእናንተ የማስተምርባችሁ ጊዜ ቦታ ማለት ነው። እና መዝገብ አሁን መዝገቢያ ጊዜ አልቋል። የወር ሲያልቅ አዲስ ምዝገባ ይኖራል ማለት ነው። እንደምታዩት እዚህ ጋር የራሴ ቪዲዮ አለ። ከዛ በታች ደግሞ የስልጠና ዋጋ የሚል አለ። የስልጠና ዋጋ ለጊዜው ቁልፍ ሆኗል። ሲከፈት በውስጥ ማናገር ከፈለጋችሁ ሲከፈት እዚህ ጋር ክፍት ይላል። ግን በውስጥ ማውራት ነው ከፈለጋችሁ እዚህ ጋር ከታች ሳፖርትን አናግሩ የሚል ቦታ አለ። እሱን የነካችሁ ቴሌግራም ጋር ስትሬት ኮላ ማርክ ትችላላችሁ ወይም ኮኔክት ጋር ስትሬት ማውራት ትችላላችሁ ማለት ነው። እና ከዛ በታች ስልጠናችን ላይ ለምን ይመረጣል የሚል ብዙ ነገሮች አሉ። አሁን ኮርሱ ስላበቃ ያ ነገር ምንም አስፈላጊ ነው ብዬ አላስብም። የኮርስ ይዘቶች የሚል አለ። ያ አሁን አስፈላጊ ነው ብዬ አላስብም። ከዛ በታች ደግሞ ምን አለ? ለምሳሌ አሁን ፎሬክስ ትሬዲንግን አንድ ሰው ፎሬክስ ትሬዲንግን ጀምሮ ፕሮስ ከመሆን ምን ያህል ጊዜ ይፈጅበታል? እናም መጀመሪያ ያለበት ከምንድን ነው የሚለው ነገር እዚህ ጋር አስቀምጫለሁ። በመጀመሪያ መሰረቱን ይረዱ የሚል አለ። ከ1 እስከ 5 ደረጃዎችን አስቀምጫለሁ። እዛ ላይ የገባቸው 5 ደረጃዎችን ማየት ትችላላችሁ ማለት ነው።
ነገሮችን አጠር አድርጌ ለእናንተ ሙሉ ነገር ካብራራው ዌብሳይቱ በጣም ብዙ ገጾች ስላሉ አይቁም ነገሮችን ዋና ሜን የሚላቸው ነገሮችን ነው እና አሁን እዚህ ጋር ከአንድ እስከ 5 ደረጃዎችን አስቀምጫለሁ። ከ1 እስከ 5 ደረጃዎችን ከጨረሳችሁ በኋላ ወደ ሪል አካውንት ሳይሆን ዴሞ አካውንት ትዘዋወሩት ማለት ነው። እና ከዛ ሌላው ደግሞ አሁንም እዚህ ጋር ከቢጊነር እስከ አድቫንስ የሚል አለ። ከቢጊነር እስከ አድቫንስ ያስቀምጥኩት ለምንድን ነው? ከቢጊነር እስከ አድቫንስ ምክሮችን ነው። አንድ ቢጊነር ፎሬክስ ትሬደር ምን ማድረግ አለበት እና አድቫንስ ትሬደር ምን ማድረግ አለበት የሚለው ነገር እንደ ምክር አስቀምጫለሁ ማለት ነው። ከዛ በታች ደግሞ ምን አለ? ካንዲስቲክ ፓተርን አለ። እነሱን እዚህ ጋር እንዲስስነኩ እንዲስከፍቱ ሙሉ አብራራላችኋል። አሁን እንዲህ ዶጂ የሚለውን እንትን ነው ይሄው ሙሉ አብራራ። አሁን የነካችሁ ኤክስ ያደረጋችሁ አመር አለ፣ ሹቲንግ ስታርት አለ። ሌላ ደግሞ ብዙ ወደ 9 ናቸው። እነሱን ካንዲስቲክ ፓተርን አስቀምጫለሁ። ሌላ ደግሞ ቴክኒኩን ቢያውቁም ስሜትን ይቆጠቡ። ፎሬክስ ትሬዲንግ ላይ ዋናው ነገር በማንኛውም ፎሬክስ ትሬደር ብትጠይቁ ሪስክ ማኔጅመንት ላይ ያዘወትራል እና ሪስክ ማኔጅመንት ላይ አንድ ፎሬክስ ትሬደር ሪስክ ማኔጅመንት ላይ ምን ማድረግ አለበት የሚለውን ነገር አስቀምጫለሁ። እዚህ ጋር እየገባችሁ ሙሉ ነገሮችን እያነበባችሁ ለእናንተ የሚጠቅሙን ብትረዱ ለእናንተ ጥሩ ነው ብዬ አስባለሁ። ከዛ በታች ደግሞ ያለው ምንድነው? አሁንም ምክር ነው። ፕሮፌሽናል ትሬደር ለመሆን የሚያስፈልጉ ክህሎቶች አሉ። እነሱን ወደ 6 ነገሮችን በተራ አስቀምጬላችኋለሁ። እነሱን ያነበባችሁ እንትን በሉ። ከዛ ባለፈ ሶስተኛው ደግሞ የፎሬክስ ገበያ ስልቶች ማለትም ሴሽኖች ማለት ሰዓቶች፣ የፎሬክስ ገበያ ሰዓቶች እነሱ ለምሳሌ አሁን ሲድኒ ሴሽን፣ ቶኪዮ ሴሽን፣ ለንደን ሴሽን እና ኒውዮርክ ሴሽን የሚባሉት ማለት ነው። እነሱ ሰዓቶቻቸው በኢትዮጵያና በአውሮፓ አቆጣጠር ማለት ነው። እሱን አስቀምጫለሁ። ከዛ በታች ስናልፍ የፎሬክስ ኢኮኖሚ ቀን ሰሌዳ ማለትም ዜናዎችን ነው። ይሄ የባለፈው ወር ነው። ይሄን አፍሪተር ቼክ ቀይረዋለሁ። ይሄ የባለፈው ወር ዜና ነው። በኢትዮጵያ ነው ዜናውን ያስቀምጡ እና እሱንም አፍሪተር ቼክ የቀጣዩ ነው። አሁን ቀኑ እያለቀ ስለሆነ ነው። ይሄ ወር ሲያልቅ የቀጣዩ ነው አስቀምጣለሁ ማለት ነው። ከዛ ደግሞ እዚህ ጋር ምን አለ? ትሬዲንግ ቪው ስትሬት ቪው ላይቭ ቻርት አለ። ይሄን ላይቭ ቻርት ምን ማድረግ አለ? እንዴት እንጠቀማለን? እዚህ ጋር ለምሳሌ ካረንሲዎችን ለመቀየር ከላይ አለ። ለምሳሌ ዩሮ አለ፣ ከላይ ደግሞ ጂቢፒ ዩኤስዲ አለ፣ ዩኤስዲ ጂቢፒ አለ፣ ጎልድ አለ፣ የተለያዩ አይነት ካረንሲዎች አሉ። እነሱን ላይ የነካችሁ እየቀየራችሁ እዚሁ ትሬዲንግን መለማመድ ትችላላችሁ ማለት ነው። ከዛ ባለፈ ደግሞ እዚህ ጋር ፒፕ ካልኩሌተር አለ። ፒፕ እዚህ ጋር ለምሳሌ የምትገቡትን ካልኩሌት አስቀምጡና ምን ያህል ፐርሰንት አካውንቲን ሪስክ ላይ ጥያለሁ የሚለው ነገር እዚህ ጋር ካልኩሌት ሙሉ ጽፋችሁ አካውንታችሁ ላይ ያለውን ባላንስ ጽፋችሁ እዚህ ጋር ብቻ ያለውን አይደለም ኖርማል ትሬድ ስታደርጉ ሪል ትሬድ ስታደርጉ መታችሁ እዚህ ጋር ካልኩሌት አድርጋችሁ ምን ያህል ፐርሰንት የራሴን ሪስክ አደጋ ላይ ጣልኩኝ የሚለው ነገር እዚህ ጋር ማየት ትችላላችሁ። ከዛ ባለፈ ደግሞ እዚህ ጋር ምን አለ? ከ100 በላይ የፎሬክስ ትሬዲንግ መዝገበ ቃላቶች አሉ። ፎሬክስ ትሬዲንግ አንድ ፎሬክስ ትሬደር ሌላ ፎሬክስ ትሬደር ጋር የሚያወራው መዝገበ ቃላት ማለት ነው። ያንኛን ቃላቶችን ከ100 በላይ መጀመሪያ ወደ 25 ምናምን ነበሩ። አሁን ትላንትና ነው አፕሊኬሽን የጀመርኳቸው። አሁን ከ100 በላይ ናቸው። እነሱን እየገባችሁ አንብቡ። በጣም ብዙ ነው። እዚህ ጋር ለመዘርዘር አትሪው በጣም ብዙ ነው። ነው ሊከፈታል ታነባላችሁ። ብዙ ከ100 በላይ ናቸው። እነሱን የገባችሁ አንብቡ። ሌላው ደግሞ ምንድነው? እዚህ ጋር የፎሬክስ ትሬዲንግ ኪውዝ ማለትም ጥያቄዎች አሉ። 50 ጥያቄዎች አሉ። 50 ጥያቄዎችን ስትመልሱ 50 ብር ካርድ አለ። ቀድሞ መለሰ ሰው ነው የሚወስደው እና 50 ጥያቄ መመለስ አለባችሁ። 49 የሚጠይቁም አይሰጣችሁ። 50 ጥያቄ መመለስ አለባችሁ። 50 ጥያቄ እንደጠየቃችሁ 50 ብር ካርድ ተሸላሚ ትሆናላችሁ ማለት ነው። ከዛ ባለፈ ደግሞ ሌላ ምንድነው? የፎሬክስ ትሬዲንግ የፎሬክስ ትርፍ ማሳያ ሲስተም ነው። እዛ ጋር አሁን ቀደም ፒፕ ካልኩሌተር ነው። እዚህ ጋር ደግሞ የሚገቡትን ባይ ሴል ካረንሲያችሁን ጭምር መርጣችሁ አሁን ለምሳሌ እዚህ ጋር ካረንሲ ዩሮ ዩኤስዲ አለ፣ ጂቢፒ ዩኤስዲ አለ፣ ዩኤስዲ ጂቢፒ አለ፣ ጎልድ አለ፣ ዩኤስዲ ሲኤችኤፍ አለ፣ የተለያዩ ካረንሲዎች አሉ። እነሱን የቀያየራችሁ እዚህ ጋር ያያችሁ ትሬድ ማድረግ የምትገቡትን አሁን እዚህ ጋር ዩኤስዲ ዩሮ ዩኤስዲ ትሬድ ታደርጉ ከሆነ እዚህ ጋር እንትን ብላችሁ ከታች ደግሞ ወይ ባይ ነው ወይ ሴል ነው የሚለውን መርጣችሁ ትገባላችሁ። አሁን ሴል ከሆነ ሴል፣ ባይ ከሆነ ደግሞ ባይ ትላላችሁ ማለት ነው። ከዛ በኋላ ደግሞ የምትገቡትን ፒፕ መጠን እዚህ ጋር ትጽፋላችሁ፣ የመግቢያ ታስቀምጣላችሁ። እዚህ ጋር ደግሞ ቴክ ፕሮፐርቲ እና ስቶፕ ሎስ ታስቀምጡ። ሎስ ሳይዝ በስንት ይሆንላችሁ ትላላችሁ። የምትገቡበትን ሎስ ሳይዝ ታስቀምጣላችሁ። ከዛ ባለፈ ደግሞ ታች ላይ ምን አለ? አካውንታችሁ ላላችሁን ባላንስ ታስቀምጣላችሁ ማለት ነው። እና ያንን ካስቀምጣችሁ በኋላ እዚህ አሁን አስሉ ይላል። አሁን ስታሰሉ ምን ይላል? እዚህ ጋር
ያሰላችሁትን በፐርሰንት አስቀምጠላችኋል ማለት ነው። ከዛ ባለፈ ደግሞ ምንድነው ብዙ ጊዜ የሚጠይቁ ጥያቄዎች በፎሬክስ ትሬዲንግ ላይ የሚጠይቁ ጥያቄዎችን እዚህ ጋር ይጠይቃል። ብዙ ጥያቄዎች ስላሉ እነሱ የሚጠይቁ ጥያቄዎችን አንድ ባንድ አስቀምጫለሁ። ስትነኩ መልሶች አሉ እዚህ ጋር። አሁን ለምሳሌ ኮርስ ዋጋ ስንት ነው? መጀመሪያ እኔ ራሴን ኮርስ አስተምር ነው ማለት ነው እና እሱ አያስፈልግም። ይሄ እኔ ላይ የሚጠይቁ ጥያቄዎች ናቸው። እነሱን እየገባችሁ እያነበባችሁ ራሳችሁም የምታረጉት ነገር ካለ ማረም ትችላላችሁ። ሌላ ዋንኛው ቦታ ላይ ደርሰናል። እንግዲህ ዋንኛው ቦታ ምንድነው? የትኛውን የፎሬክስ ትሬዲንግ ቪዲዮ አይቼ ወደ ፎሬክስ ትሬዲንግ ዓለም ልግባ ማለትም የትኛውን ቪዲዮ ባይ ምን ሰፖርት ያደርገኛል የሚለውን ነገር ነው እና እዚህ ጋር በጣም ብዙ ቪዲዮዎችን አድርጌያለሁ። በአማርኛም በእንግሊዘኛም ብዙ ቪዲዮዎች አሉ እና ለምሳሌ አሁን እዚህ ጋር የዩቲዩበር ቪዲዮ አለ። ፎሬክስ ትሬደር አንድ ፎሬክስ ትሬደር ከመጀመሪያ ጀምሮ ማወቅ ያለ ቤዚክ የሚለውን ነገር እሱ እንትን ብሏል። ከ2 ሰዓት በላይ የሚወስድ ቪዲዮ ነው። እዚሁ እንትን ስትነኩ ቪዲዮን ይከፍትላችኋል ማለት ነው። ያው ሎክ ነው። ለምሳሌ አሁን ቪዲዮን እዚሁ እንደምን አላችሁ የኢትዮ ፎሬክስ ትሬዲንግ አካዳሚ ቤተሰቦች። እንግዲህ በቃላችን መሰረት እዚህ ጋር ኮርስ ማስተማር ጀምረናል። ይህ ኮርስ እንግዲህ በውስጡ ብዙ ነገሮችን ይዛል ብዬ አስባለሁ። ለጀማሪ ፎሬክስ ትሬዲንግ ተማሪዎች ትምህርታችሁን ከዚህ ቪዲዮ ብትጀምሩ አሪፍ ነው። ምክንያቱም ሌላ ቪዲዮ ማየት አይጠበቅባችሁም። ብዙ ለቢግነር ይሆናል ያልኳቸው ነገሮች በሙሉ እዚህ ቪዲዮ ላይ አጠቃላይ ያለው። እንግዲህ ይህ ቪዲዮ የተዘጋጀው በጣም ገና ለጀማሪ በጣም ቪዲዮ ረጅም ስለሆነና እንደዚህ ቪዲዮዎችን እዚሁ የከፈታችሁ ሌላ ዩቲዩብ ላይ መሄድ ሳይጠበቅባችሁ የመረጣችሁ ቪዲዮዎችን እዚሁ ማየት ትችላላችሁ ማለት ነው። በእንግሊዘኛም አለ እዚህ ጋር እንደምታዩት ዩቲዩበር ብዙ ቪዲዮዎች አሉ እና የና አሁን እዚህ ጋር ዩቲዩበር ቻት የአኑር አሁን ኤክስ ስናይፐር ቪዲዮ ይህንን ቪዲዮ የተመለከታችሁ ያላችሁ ሰዎች ስለ ፎሬክስ ትሬዲንግ ትክክለኛ የሆነ ክሊር አንደርስታንዲንግ ላይኖራችሁ ይችላል። ቲክቶክ ላይ ሰምታችሁ ሊሆን ይችላል፣ ዩቲዩብ ላይ አይታችሁ ሊሆን ይችላል እና ትንሽ ኮንፊውዝ ከሆናችሁ በዚህ ቪዲዮ እያንዳንዱን ኤክስትሪምሊ ዲቴል ማስረዳችሁናል። ፎሬክስ ትሬዲንግን ከዜሮ እስከ ማርኬት ላይ ገብታችሁ ትሬድ ኤክስኪዩት ማድረግ እስከምትችሉበት ሌቨል ድረስ አንደርስታንድ ቪዲዮ በጣም ረጅም ስለሆነ እየገባችሁ እዩ እና እነዚህ ብቻ አይደሉም፣ በጣም ብዙ ቪዲዮዎች አሉ። እነሱም ቪዲዮዎችን እየገባችሁ እዩ። ለእናንተ ሳፖርት ያደርጋል ብዬ ማሰብ ነው። ብዙ ልጆች እየገቡ በኮሜንት ቲክቶክ ላይም ሆነ በቴሌግራም የትኛውን ቪዲዮ እስኪ ይጠቅማል የሚለውን ቪዲዮ ሼር አድርግልኝ ምናምን እያላችሁ ጠይቃችሁ ነበረ። ያንን በተመለከተ እንግዲህ እነዚህ ቪዲዮዎች እናንተን ሳፖርት ያደርጋል ብዬ መምራት የራሴ ዌብሳይት ላይ አደርጋለሁ ማለት ነው። ከዛ ባለፈ ደግሞ ይሄ ዌብሳይት ላይ ይስተካከል ምናምን የምትሉት ነገር ካለ እዚህ እንጂ ወሰስ ላስታይት ብቻውታል አስተያየት እየሰጣችሁ አስቀምጡልኝ። ለራሴ ምን የራሴ ማረመው ነገሮችን እንዲያርም እና ወሰስ ላይ መስተካከል ያለባቸው ነገሮችን እንዳስተካክል ሳፖርት ያደርገኛል ማለት ነው። ከዛ ባለፈ ደግሞ ምንድነው ሌላው ንጋር ስክሪን በቴሌግራም እርዳታ ከፈለጋችሁ ሆነ በዋትስአፕም ሆነ በቴሌግራም ሆነ ዩቲዩብ ላይም ጥያቄ መጠየቅ ከፈለጋችሁ ቴሌግራም ኖርማል ቻናሉን ማግኘት ከፈለጋችሁ ዩቲዩብ ላይ አለ ማለት ነው። እንግዲህ ስለዚህ ይሄን ብዙ ነገሮችን ስለወሰስ ነገራችሁ ነው ማለት ነው። ብዙ ነገሮችን እንትን ማለት ከፈለጋችሁ የመጣው ቪዲዮ ዩቲዩብ ላይ ቪዲዮ ለመስራት ሞክራለሁ እና ብዙ ጊዜም ዩቲዩብ ላይ ቪዲዮ ለመስራት ምናምን እያሰብኩኝ ትንሽ ጊዜ ስለሆነ ቪዲዮዎችን ቶሎ ማለቀው። ሌላው ምንድነው በተደጋጋሚ ቴሌግራም ቻናል እየጠፋ ነበረ እና ቴሌግራም ቻናል ጠፍቷል ያልኩ ምናምን ስናገር በጣም ይደብራል እና ቢሆንም ያው ቴሌግራም ቻናል ላይ እየጠፋ ያስቸገረኝ ስለሆነ በጣም ብዙ ፈተናዎች እየደረሱብኝ ነው እና እጅግ በጣም አመሰግናለሁ። ይሄን ቪዲዮ እስከመጨረሻ ስላያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ማለት ነው እና አመሰግናለሁ።